ሰላም እንዴት ናችሁ? በዛሬው ቪዲዮ ማሳያችሁ በዌብ ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የመጀመሪያ ቨርሽን 1 የመጣው ስኩል ማኔጅመንት ሲስተም እንድንሰራ የታዘዝ ነው። ሙሉ ኦቨርቪው ምን ይመስላል እና ምን መምሰል አለበት የሚለውን ለማየት ነው። ቀጣይ ደግሞ ከተመቻችሁ ቪዲዮ የምንለቅላችሁ ይሆናል ማለት ነው። ወደ ሲስተማችን ስንገባ አካውንታችንን ታይፕ አድርገን እንግባ። ዘናፍተር በዚህ መልኩ ከገባን በኋላ ሲስተማችን አጠቃላይ መምሰል ያለበት ይህን ይመስላል ነው። ጀስት ስቱደንት ፔጅ ጋር ከመጣው በኋላ ክረር ኦፕሬሽን ነው አጠቃላይ እንድንሰራ የታዘዝ ነው። ክረር ስንል ክሬኤት፣ ሪድ፣ አፕዴት እና ዲሊትን የሚሰራ መሆን አለበት ነው። ዘናፍተር የመጀመሪያው ክሬኤት ወይ ደግሞ ሬጂስተር ማድረግ መቻል ይኖርበታል ነው። ሬጂስተር ማድረግ መቻል ይኖርበታል ነው። የመጀመሪያ ተማሪ ለምሳሌ ለመመዝገብ ስቱደንት 006 የሚለውን አይዲ ይዘን ዘናፍተር አፎሚያ የሚል አንድ ተማሪ መዝግብ። ዘናፍተር ኤጅ 21 ቢሆን ሬጂስተር ፊሜል የሚለውን መርጠን 3ኛ ዓመት ተማሪ ብትሆን ሬጂስተር አደረግን። ዘናፍተር ኦኬ ብዬው የተመዘገበችውን አፎሚያን ለማየት በዚህ መልኩ መዝግቦልኛል ማለት ነው። ጀስት አፎሚያን በስህተት ወይ ደግሞ የተሳሳትነው ዳታ የሚኖር ከሆነ አፕዴት የሚለው ኦፕሽን ደግሞ በትክክል መስራት መቻል ይኖርበታል ነው። ፎር ኤግዛምፕል አፎሚያ 3ኛ ዓመት ሳትሆን 2ኛ ዓመት ናት። እድሜዋ ደግሞ 19 ቢሆን እስቲ አፕዴት ማድረግ መቻል ይኖርበታል ማለት ነው። ሲስተማችን ትክክል አፕዴት አድርጎልናል ማለት ነው። በዛው ልክ ደግሞ ዲሊት በትክክል መስራት አለበት። ዲሊት የሚለው አማራጭ ማለት ነው። ለምሳሌ እዚህ ውስጥ ሳሮን የምትላለች ሳሮንን ዲሊት ማድረግ ብንፈልግ ዲሊት የሚለውን ተጫን። ዘናፍተር ኦኬ ብዬ እንደገና ሳየው ሲስተምን በዚህ መልኩ አፕዴት አድርጎልኛል፣ ዲሊት አድርጓታል ማለት ነው። ሶ በቀጣይ ደግሞ ከተመዘገበው ዳታ ውስጥ ሪከርዳችንን ሰርች አድርጎ ፊልተር በማድረግ ማሳየት የሚችል ሰርች በተን በትክክል መስራት መቻል ይኖርበታል ነው። ፎር ኤግዛምፕል ያሁኑን አንድ ሳራ የምትባል ተማሪ ሰርች ላርግ። ዘናፍተር ሰርች አድርጉኝ የሳራን ዳታ በትክክል ሰርች አድርጎ አምጥቶልኛል። በዚህ መልክ ነው በትክክል መስራት ያለበት ነው። ዘናፍተር ዘሴም አስ ስቱደንት ቲቸር ፔጅም ደግሞ ምን ይኖረዋል ማለት ነው፣ ክሬር ኦፕሬሽን አለው ማለት ነው። ያማት ክሬት አለ ጋር ሊድ አፕዴት እንደ ዲሊት የሚያደርግ ነው። የመጀመሪያው ፎርም ላይ ሬጂስተር አስተማሪዎችን ሬጂስተር የሚያደርግ ነው። ለምሳሌ ቲቸር አይዲ እስቲ 02 የሚለው ተመሳሳይ እንዳይሆንብኝ ነው በዚህ መልኩ የጻፉት። እሺ ዘናፍተር ከዚህ ውስጥ ቲቸር አንድ አስቴር የምትባል ቲቸር ብትኖር ሜጀር ኮርሷ ለምሳሌ ኤችቲኤምኤል ቢሆን ሬጂስተር እናድርግ እስቲ። በትክክል አስቴርን ሬጂስተር አድርጎልኛል ማለት ነው። በዚህ መልኩ አስቴር ላይ አፕዴት ማድረግ መቻል ይኖርበታል። አስፈላጊ የሆነው ቢገኝ አስቴር ሳትሆን እዚህ ጋር በስህተት ነው። ለምሳሌ ሰሙ የምትባል ተማሪ ብትሆን አፕዴት እናድርግ። በትክክል ዳታውን በዚህ መልኩ አምጥቶልኛል ማለት ነው። ዲሊትም አስፈላጊ ከሆነ በትክክል ዲሊት ማድረግ ይኖርበታል ማለት ነው። ቀጣይ አሁንም አስፈላጊ ቢሆን በዛው መልኩ ሬጂስተር ማድረግ መቻል ይኖርብናል። ቀጣይ ላይ ኮርሶቹን የሚመዘግብ መሆን አለበት። ኮርሶችን የሚመዘግብ ኮርስ ሰርች ማድረግ እና ሊስት የኮርሳችንን ሊስት ቪው ማድረግ መቻል ይኖርበታል ነው። ለምሳሌ ኮርስ 025 የሚባል ኮርስ እንመዝግብ። ዘናፍተር እዚህ ጋር ወርድ ፕረስ የሚል ኮርስ ነው። ወርድ ፕረስ ዲፓርትመንት ዌብ ቢሆን ሬጂስተር እናድርግ። ጉድ በዚህ መልኩ ሬጂስተር አድርጎልናል ማለት ነው። አስፈላጊ ከሆነ ዲሊት እና አፕዴት በትክክል ይሰራል ብለን ሰርች አድርጎ ደግሞ ቀጣይ ያለውን ኖርማሊ ጂኤስ የሚል አለን። እስቲ ቼክ እናድርግ። ሰርች በዚህ መልኩ ካለ በጂኤስ የሚጀምር ማንኛውም ነገር ያመጣል ማለት ነው። ሶ ቀጣይ ሩም ነው። ሩሙን የሚመዘግብ ሩሙን የተመዘገበውን ሩም የሚያሳይ መሆን መቻል አለበት ነው። ዘናፍተር ሰርች በተኑ በትክክል ሰርች አድርጎ የተመዘገቡትን ሩሞች ሰርች አድርጎ ማሳየት መቻል አለበት።
ቀጣይ ላይ ማርክ ፔጅ ጋር ስንመጣ የተማሪዎቹን ማርክ አስተማሪው መዝግቦ ደግሞ ሪጅስተር አድርጎ በዚህ መልኩ ሊስቱን ቪው ማድረግ መቻል ይኖርበታል ማለት ነው። ሲስተሙ ይህን ነገር መስራት አለበት በትክክል ማለት ነው። ተማሪው የተማሪ አይዲ፣ የኮርስ አይዲ፣ ቲቸር አይዲ፣ ሪዛልት በመስጠት ሰምስተር ይመርጣል። ዘነፍተር አካዳሚክ ይር 2018 ደግሞ የተፈለገውን አስገብቶ በዚህ መልኩ ሪጅስተር አድርጎ ማሳየት መቻል አለበት ማለት ነው የተመዘገበውን ነገር። በዚሁ ልክ ደግሞ ዳታ ቤዛችን ላይ ምን ሊኖር ይገባል ነው የተመዘገበውን ዳታ ቤዛችንን ላይ ማሳየት መቻል ይኖርበታል ነው። ስቱደንት የሚል ዳታ ቤዝ አለን። ሚን ስኩል የሚል ዳታ ቤዝ አለን። ከዛ ውስጥ የስቱደንት ከሆነ ስኩል ላይ ገብቶ ደግሞ ስቱደንት ላይ የተመዘገበው ይህን ይመስላል ማለት ነው። በዚህ መልኩ መዝግቦልናል። እንደዛውም ቲቸር ላይ የተመዘገቡትን ዳታዎች ለማየት በትክክል በዚህ መልኩ መዝግቦልናል። እንደዛውም ኮርስ ላይ የተመዘገበውን ዳታዎች በዚህ መልኩ እያሳየን ነው ማለት ነው። ወደ ሲስተማችን እንመለስና ሲስተማችን ላይ ስኬጁል አለ። ለተማሪና ለአስተማሪ የተቀመጠ ስኬጁል ነው። በዚህ ስኬጁል መሰረት አስተማሪው ክላስ ይገባል። ተማሪውም ደግሞ ስኬጁሉን አይቶ ክላሱን አቴንድ የሚያደርግ አይነት የያዘ ሲስተም ነው ማለት ነው። ስኬጁል አይዲ፣ ኮርስ አይዲ፣ ቲቸር አይዲ፣ ዲፓርትመንት በዚህ መልኩ ሰሌክት ተደርጎ ዴዩ እዚህ ጋር ይቀመጣል። ዛን አፍተር ታይም እና ሩም ሴሚስቴሩ ኖርማሊ በየሴሚስቴሩ አካዳሚክ ይር ይጻፍና ዘን በየዲፓርትመንቱ ደግሞ ፊልተር የተደረገ የሚያሳይበት በየሴሚስቴሩ ፊልተር ያደረገ የሚያሳይበት በዚህ መልኩ መሰራት አለበት የሚል ለማመላከት ነው። ጀስት እናንተ ስኬጁል ድረስ ሞር ያን ያህል መልፋት አይጠበቅባችሁም። ያለውን ኮንሰፕት ብቻ ለማስቀመጥ ሞክሩ። ለፈተናው እዚህን ያህል መጠበብም ብዙም አያስፈልግም፣ ግን ክሬድ ኦፕሬሽኖቹ ግን በትክክል ቢሰሩ ባይነኝ እኔ። ሎግ አውት ሲያደርግ ደግሞ ወደ ዋናው ሎጊን ፔጅ መመለስ አለበት። ሎጊን ፔጁ ደግሞ ያልታዘዘውን ያልተቀመጠውን አንድ ሰው ያለ አካውንቱ ለምሳሌ አካውንት 5 የሚባል የለንም። እኛ ደግሞ እንሞክረው እስቲ የተለያየ ፓስወርድ እና ዩዘር ኔም አስገብተን ለመግባት በምሞክርበት ታይም ኢንኮሬክት ሎጊን ክሬዴንሻል እያለ ማስጠንቀቅ አለበት። ያ ማለት ትክክለኛው ዩዘር ብቻ መርጦ ሎጊን ማድረግ የሚችል፣ ምክንያቱም ዲፔንዲንግ ኦን ሮል አድሚን እና ቲቸር ብቻ ነው ያለው። ስለዚህ መግባት የሚችለው አድሚን እና ቲቸር ብቻ በመግባት ዳታዎቹን ኢንሰርት ማድረግ እና በዛው መልኩ እንደ አስፈላጊነቱ ማኔጅ ማድረግ የሚቻልበት ሁኔታ ነው የተዘጋጀው። እናንተ ሙሉ የዌብሳይቱን አሰራር ቪዲዮ እንድለቅላችሁ ከፈለጋችሁ ኮመንት ሴክሽናችሁ ላይ ጻፉልኝ። አመሰግናለሁ።